ከሴትዮ ጋር ድብድብ ቀረሽ የሆነ ገጠመኝ ነው የምናግራችሁ። ማርያምን ስሙኝማ። እዚህ ቤት ገና እንደመጣው ነው ሴትዮ በነገር ነው በቃ የተቀበለችኝና በጣም ነበር የምትጮሁ፣ በጣም ነበር የምታስለቅሰኝ። ኤቭሪዴ ቀን በቀን እንዳለቀስኩኝ ስራዬን ጨርሼ ክፍሌ ሮጬ የምሄደው ለማልቀስ ነው። ቀን በቀን በቃ ማታ ሳላለቅስ ተኝቼ አላውቅም፣ ሳላዝን ተኝቼ አላውቅም። በሷ የተነሳ ጨጓራ በሽተኛ፣ ራስ ምታት፣ ምን ልበላ ጭንቅላቴን ተቆጣጥረው እስቲ ቤተሰብ እንኳን ጋር ደውዬ እንኳን ደርሻለሁ እንኳን ሳላላቸው የሷን ጩኸትና ንትርክ ፍራቻ ማለት ነው። በቃ ምንም ግራ ቂጤ እስኪንቀጠቀጥ ነበር የምሰራላት። ለስራው አዲስ ስላልነበርኩኝ በቃ ግራ ቂጤ እስኪንቀጠቀጥ ነው የምሰራላት። በጣም ነበር የሚጠገረላት እሷን ለማስደሰት። እግዚአብሔር ምስክሬን የማልሰራ ሰራተኛ የማይሰራው በሰራተኛ በሚተኛበት ሰዓት እኔ ተነስቼ ቤት አጥብ ነበር፣ እኔ ተነስቼ ልብስ ተኩስ ነበር። እግዚአብሔርን በጣም ነበር የምሰራላት። የሷ ቶሚና ጂሪ በሉን በቃ አስተስተውጣ ነኝ ስገባ አስተስተውጣ ቂጤ መሬት ሳይነካ ይመሻል። እናቴ ትሙት ቁጭ ሳል ነበር የሚመሽብኝ። በጣም ነበር የምሰራላት። አንድ ቀን ግን አመስግናኝ፣ እውነት አመስግናኝ አታውቅም። አንድ ቀን ጎበዘሽ ብላኝ አታውቅም። ሁሌ አትችይም ነው፣ ሁሌ ጭወት ነው፣ ሁሌ ስድብ ነው። ልክ እንደ ጻሊ ስርስሬ ያለች ጨጓራዬን ቅልቀልጣይ ማለት ነው። አላብድ በቃ ከጭንቅላቴን ተቆጣጥረኝ። ከሷ ውጪ ምንም ማሰብ አልችልም። በቃ እሷ ለማስደሰት ብቻ ነው በቃ እኔ ምሰራው ማለት ነው። እሷ ለማስደሰት እሷ እንደተጨውብኝ ብቻ ብዬ ማለት ነው ምሰራው። በቃ አቃጥላ እኔ እንዲህ ነው ብዬ ልነግራችሁ አልችልም። እውነት አሁን ባይ ነው የሚመጣው። አቃጥላ ልደፋይ ማለት ነው እንዴ። በቃ ትንሽ ውሃ ቀጠና አገር ቤት ሸኝሻለሁ ነው የምትለኝና በቃ መልስሻለሁ አትችይም ነው የምትለኝ። እኔ ግን በጣም ነበር የምሰራላት፣ ማርያምን በጣም እሰራላት ነበረ። ከለታት አንድ ቀን ይሄን ነው እንድትሰሙኝ የምፈልገው። ሁለተኛ ፎቅ ላይ ልብስ እየተወከስኩኝ ያለ መጣች ማለት ነው። መጣችና የሆነ ስራ አዘዘችኝ እንደው በቃ እሷ ገና ስሜት ልጠራኝ ስትል እኔ ፊት ለፊቷ ነኝ ያለው። ሳጠራኝ ገና እኔ ፊት ለፊቷ አቤት ድምጿ ሁሉ ያቃጭልብኛል። ተኝቼ እመቤቴን ነው የምላችሁ እንቅልፍ ለመተኛት አልችልም። እሷ ድምጽ እየጠራችኝ ማለት ነው። እኔ ነግራታለሁ። አሁን ላይ ነው ግን ነገርኳት እና ሁለተኛ ፎቅ ላይ ልብስ እየተወከስኩኝ ያለ መጣች ማለት ነው። መጣ ትልኛለች በቃ ሰላሜን አጣሁ። በቃ ደከመኝ፣ ታከተኝ ማለት ነው። ከዛ በኋላ ወደ ሶስተኛ ፎቅ ላይ እኔ ልብስ ላመጣ ወደ ላይ እየወጣሁ ነበርና በጣም እየጮኸች ነበር። በቃ እኔ ከዚህ ፎቅ ላይ ራስሽ ጣይ ይለኛል ማለት ነው። እሷ ስትጮህ እኔ በቃ የሆነ ጣይ ነበር የሚለኝ። ከዛ ዞር አልኩኝና እመቤቴን ነው የምላችሁ ጮክ ብዬ እሷ ከምትጮህ በላይ ቤት ውስጥ ከምትጮህ በላይ ማለት ነው ጮክ ብዬ ዝም በይ አልኳት። ማርያምን ዝም በይኝ በቃ አልኳት። ከዛ ደንግጣ ያዘችውን ሰላ ልቅቅ ነው ያደረገችው። ምን ሆነሽ ስትለኝ ጠብቂኝ እዚህ እኔ ዝም በይ ጠብቂኝ እዚህ ስላት ሴቶቹ ዲዲዲዲ ያሉ ሁለተኛ ፎቅ ላይ እኔ ሶስተኛ ፎቅ ላይ ነው ክፍሌ። ላጣልኩኝና ሻንጣዬ ስለብሴን ስብስብ አድርጌ ሻንጣዬን ክድና አድርጌ ከላይ ከሶስተኛ ፎቅ ወደ ሁለተኛ ፎቅ ሻንጣዬን ሻንጣው ቷ ያለ ሁለተኛ ፎቅ ላይ ጩኸቱን ቤቱን አናጋው ማለት ነው። እብድ ነቀልኩኝ። በሰዓቱ እኔ ምን ያደርኩኝ ነው አላውቅም። ነቀልኩ ማለት ነው። ሻንጣው ታ ያለ ሁለተኛ ፎቅ ላይ ነው። ከዛ በኋላ ሻንጣው ሲጮህ ማለት ነው ሰው ወንዶቹ ተከተከተክ ያሩ ምንድነው ምናምን እኔ መጣሁት ለስራ ነው አልኳት። አዎ ምን ሆነሽ ምናምን ዝም በይ እኔ ነኝ የማወራው ዝም በይ አልኳት። ያው ሁሉ ጊዜ ስታወሪ ነበርና ዝም በይ አልኳት። ለስራ ላይ መጣው አንቺ የምትገፊኝ ገንዘብ እኔ ካልሰራው ለኔም ላንቺም حرام ነው። ያንን ብር አልፈልገውም እንዳትከፊኝ። ወደ ሀገሬ አሁን ሸኘኝ። አሁን ትኬት ቆርጠሽ ማሸኘኝ ከሆነ ወደ ቢሮ መልሽ። እኔ እዚህ ቤት ማደር አልፈልግም። ወደ ቢሮ ሸኘኝ። ከሰምን ሆነሽ የተፈጠረ ነገር አለ። እኔ እኮ እወድሻለሁ። ሁሉም እኮ ይወድሻል። ልጆቹን አትወጃቸው። ከልጆቹ ጋር ለምን ችግሬ ካንቺ ጋር ነው ከልጆቹ ጋር ታነካኪኝ አልኳት። ከዛ ምንድነው የተፈጠረው ምናምን ነገር በቃ አንቀጠቀጥኩት ቤቱን። ከዛስ ልጅቷ ደንግጣ ለምንድነው ኡጋንዳ የምትሄጂው አለች። ለምንድነው ኡጋንዳ የምትሄጂው ስትለኝ አንቺ ኢትዮጵያዊ ነኝ አልኳት። አራት ጊዜ ኢትዮጵያዊ ነኝ ሲባል መፍራት አለባት። ኢትዮጵያዊ ነኝ አልኳት። እሺ ኢትዮጵያ አትሄጂ ምናምን ነገር አለች ማለት ነው። በቃ ዝም በይ አንቺ ምንም አታውሪ ሴትዮ ምን ይሄን በጣም ይጨቁ ነው ምንም እንዳትናገሪ ምናምን ሴጣን ሆንኩባት ቤት ውስጥ ማለት ነው። ካባረችኝ ካገደለችኝ ትግደለኝ ብዬ ማለት ሴጣን ሆንኩባት ጮኩኝ ማለት ነው። ከዛ በስተመጨረሻ ሁሉም ተሰባሰቡ፣ ወንዶቹ ምናምን ተሰባሰቡ። ምንድነው ምናምን በቃ ለምን ቀራሽ ሆነ ነው ቃል በትይዘኝ ሊይዛት ማለት ሴትዮ ተጠመለና። ከዛ በቃ ምንድነው ምናምን ሴትዮዋንም ቁጭ አደረጓት ምናምን ውሃ ሰጡኝ አረጋጉኝ ምናምን ነገር ምንድነው የተፈጠረው እንዴ በቃ ያለውን ነገር እኔ በቃ አሰጥረኝ ነው በጣም አርዝም ይባላል አይደል አሰጥረኝ ነው በጣም ነበር የተናገረው። በቃ የውስጤ እንዲስ በቃ ሲቃያነቀኝ ማለት ነው። በቃ እንዳትናገረኝ እዚህ ቤት እሰራለሁኝ አይደለ በቃ ምን በቃ ዝም በይ ማዘልብሽን በሰነ ስርዓት ይዘጂ
እመቤቴን ነው የምላችሁ። አንዱ ተሸጠምር ማዘዝ ያለብሽን በስነ ስርዓት እዘዥ። ስታዥ ግን አንድ እንዳትሰድብኝ አልኳት። እየተሳደብሽ እንዳታዥ። ማዘዝ ያለ ተቆሸ ነይ ይሄ ቆሻል ብለሽ እዘዥኝ እንጂ እንዳትጭውብኝ አልኳት። ወደ ቤት የምትሸኝኝ እናቴ ቤት ነው እንጂ የምትሸኝኝ ሲኦል አይደለም የምታስገብኝ ምናምን ነገር። ከዛ በኋላ ማለት ነው ጸጥ አንድ ቀን ተሳድባኝ ልነግራችሁ አልችልም። እንከብካቤ እንዳየር መንገድ እንደ ልጆቹ ነው የምኖረው ማለት እንከብካቤ እንዳየር መንገድ ምን አነሰሽ ምን ጎደለሽ ምናምን ነገር ነው። እግሬን ሰቂ የሻይ እየጠጣሁኝ ነው ፊልሜን ለማያው ሁሌ ማለት ነው። ድሮ ልክ ስቀመጥ ስራ ነው የሚታየው። አሁን ግን ቁጭ በይና ሻይ ጠጪ ምናምን ነገር ነው የምትለኝ። እና ምን ልላችሁ ፈልጌ ነው አትፍሩ። በጣም አመዝኝባቸዋለሁ። አትፍሩ። ጀግናው ናችሁ ተናገሩ። እንዳፈሯቸው ማለት ነው። እንዳፈሯቸው ማርያምን ምንም መናገር ያለባችሁ ነገር ቀጥታ ተናገሩ። የሞትና የሽረት ጉዳይ ነው። በክብራቸው አትደራደሩ። እናቴ ተሞት እነሱ አንዴ እንዲህ ዝቅ አድርገው ካያችሁ ዝቅ ነው። እኔ ግን እናቴ አልሰማሽም እንዲህ በቃ እሞታለሁ ብዬ ማለት ነው 4 ወር ምናምን እንዲታገስኳት በነገራችን ላይ እና ከዛ በኋላ ይሁላችሁ ዘና ዝንጥ ብዬ በቃ ክፍል ያልተገጠመልኝ ነገር የለም። ዘና ብዬ ነው ምኖረው ብላችኋለሁና በጣም አረዘምኩባቸው። እሺ ሀባይብ ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እና እቺ እህታችን እንግዲህ መዳሜን አስነቀልኳት እያለች ነው። እና ያንቺ ድሮ ይሆናል ያልሻት እና አሁን መልቀቅ የለብሽም ነበረ። እና አሁን አንቺ እንግዲህ ፊት ላይ ነው የለቀሻት። አሁን ላይ ጠግበዋል። እንኳን እንደዚህ አገር ልሸኙ ኤጀንሲ ነው እየወረወሩ ያሉት። እንኳን አገር መሸኘት አንድ ነገር ነው። አገርሽ ወረውርሻለሁ ሀገርሽ ነው ያለችሽ እና እሱ ወደ ሀገርሽ መላክ ጥሩ ነበር። ግን አሁን ላይ ያደረጉ ያሉት ወደ ኤጀንሲ ይሄዳሉ። ኤጀንሲ ደግሞ እንደዚህ ያንገላታሉ። እና በደህናው ጊዜ ተጨቃጭቀሽ ይሆናል የፈራችሽ ለማለት ነው። እና ሀባይብ እንግዲህ አንዳንዶች ምክር ጊዜ ያለፈበት ይሆናል። የድሮ ምክር አሁን ላይ አይሰራም። እና አሁን ላይ በጣም ሳትፈሯቸው ረጋ ብላችሁ ነው መስራት ያለባችሁ። በጣም መፍራት አያስፈልግም። በጣም አናታችሁ ላይ ነው የሚወጡት እና ረጋ ብላችሁ ስሩ። አንዳንድ ካሜራዎች የምትፈሩ ልጆች አላችሁ። አዲስ ሄዳችሁ ካሜራ ምንም እንዳትፈሩ። ስትሰሪ ታይሻለች፣ ስትበይም ማየት አለባት። ችግር የለውም። ካሜራ ምናምን እንዳትፈሩ እና እንደዛ ለማለት ነው። እኔ እንዳላስረዝምባችሁ ቀጣይ ቪዲዮ እንገናኛለን። ትንሽ መሸት አድርጌያለሁ። ረመዳን አስቤዛ ወደ ያገሩ እያደረስኩ ነው። ማዝ ለምትፈልጉ ቀጥታ መጀመሪያ ስልክ ይመዛለን። ቀጥታ በፋጡሚ ታገኙታላችሁ ማለት ነው። እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ስለምታበረታቱን ሁሉ እናመሰግናለን። መልካም ጊዜ መልካም ቆይታ ይሁንላችሁ።